ልጁ እያጠፋ ነው አውቃለሁ መጥፎ ውስጥ ነው ያለው አውቃለሁ ግን አባት አይሰደብ እግዚአብሔር ሼም ነው እኔ አንድ ቀን እስቲ አንቺ ቁጭ ብለሽ እግዚአብሔር መስክሬ ነው እነ ሩታ ባሉበት የሩታ ኦዲየንስ ባሉበት አባት በጭራሽ ምክንያቱም እናት ናት ማን ነው የሩታ እናት መታ እንትን ብላለች እስቲ አብርሃምና ሩቲን ቁጭ አድርግታ አስማንታለች እስቲ ንገሪኝ የለም አንድ ቪዲዮ ላየውም እኔ ግን ሁሌ እንደዚህ እንዴ ሰውየው ቢወፍር እግዚአብሔር ነው ስጋ የሰጠው ውዴ የሰው ልጅ ስጋ ነው ችግር የለውም ይስማማው ይመርበት እኔ ሰው ነኝ ሰው ደግሞ እድሜ ለሩታዬ whatever it's okay እድሜ ለሩታም ይሁን ለማንም ይሁን ይሄ ሰው ስጋ የሰጠው እግዚአብሔር ነው ጤንነቱን ይባርክለት እድሜ ጤና ይስጠው ለልጆቹ ይኑር እናትዬ ማንም ሰው ቢሆን ይኑር በፍላጎታችን ምን ገለው ሰው የለም በፍላጎታችን ምናቆመው ሰው የለም ግን ደግሞ በሰው እንትን ውስጥ እነሱ እንደዚህ ሆነው አብርሃምን ከፈለጉ እንደ ቋንጣ ዘልዝለው ለምን ለአራት ለአምስት አይከፍቱም እና ይመለከተኝ ምክንያቱም የሚሰራው ስራ የሚያሰድብ ነው የሚያስከብር ስራ የለውም ግን ይሄንተን አሳዳጊ የበደለው ይሄንተና ልጅ ሁሉም ቤተሰብ አለው ሁሉም በቻለው አቅም አሳድጓል አብርሃም አሁን በዚህ አመት ውስጥ ነው እንጂ እኮ በፊት እግዚአብሔር መስክሬ ነው ከሩታዬ ጋር ገና ሲጀምሩ እኮ ጀግና ጥሩ ልጆች የደከመ የሚጠይቁ የተራበ የሚያበሉ ቤት የፈረሰበት የሚያሰሩ እግዚአብሔር የተቸገረ እግር የሌለው ሰው እንትን ገዝተው የሚሰጡ ሰዎች ነበሩ በሰዓቱ በጣም እናከብራቸው ልጆች እንደ ትንሽ ሳይሆን እንደ ትልቅ የምንቆጥራቸው ልጆች ነበሩ ግን ዛሬ ላይ ኦኬ ምናልባት የእንትኑ የሚዲያ ነገር ነው ተለውጦ ሁሉ ነገር እንዴ እነሱ ብቻ አይደሉም ግን እንደይታ ጋየሹ ከውዴ ብልግና ብዙዎች ናቸው ሩታና አብርሃምና ሩታዬ እንደውም በሚዲያ ነው አይደል ፍቅር እንትን ያሉት ውብዬና ናይ በቤተክርስቲያን በተክሊል የከበረን ደምና ስጋ ቀምሶ ራሱ እስቲ ምን አይነት ስራ ነው የሚሰሩት ይሃና አይተሻል መጀመሪያ የጀመሩት እነሱ ናቸው እና አብርሃም አይደሉም ግን ሲቀጥል ደግሞ እነዛም ቢሰሩ ጥሩ አይደለም እና አብርሃምም ሲሰሩ ደግሞ ጥሩ ነው ያልኩ አይደለም መጥፎ ነው ግን ቤተሰብ ጋር አንሄድ በቃ ከቻልን ከፈለጉ እነሱን እንደፈለጉ ያርጓቸው ግን ቤተሰብ አይነካት እጂ አንቺ ባለሽበት ቤት ደግሞ ጭራሽ ቤተሰብ አይንኩ በእግዚአብሔር ምክንያቱም ሼም ነው ቢወፍር ጤንነት ቢኖረው እግዚአብሔር ነው የሰጠው ስጋ ባዳ ነው የሰው ልጅ ጤንነቱ ነው ጤንነት ለልጆቹ ይኑር እኛን አልነካንም የሰውዬ ዩቲዩብ ከፍቶ በዩቲዩብ ተሳድቦ ያቅም ዩቲዩብ የለውም ሰሪ አይደለም ልጆቹ ሲመጡ አንዳንድ ቀን ዩቲዩብስ ግባ ሲሉት ገብቶ እንትን ይላል እንጂ ሌላ አይደለም ይኸውልሽ የኔ እናት ምን አለ መሰለሽ አሁን አንቺ ለምሳሌ ልክ ነሽ አባት እናት ድራማ ውስጥ ከተካተቱ ምናልባት አንድ ሰው በርግጥ ሚዲያ ላይ ከመጣ ትልቅ ትንሽ አይልም የኛ ሰው ታውቂዋለሽ ማስቆም የምትችይው በርግጥ አንቺ ነሽ ቤትሽን ከፍተሽ ማንንም ማሰደብ አትችይም ወይም ማንንም እንትን ማለት አትችይም መናገርና መቃወም ያለብሽን ትቃወሚያለሽ እንጂ ጋሽዬ ከመጀመሪያ ጀምሮ ድራማ ውስጥ ያለ ሰው ዩቲዩብ ውስጥ ያለ ሰው ነው ከመጀመሪያ ጀምሮ አብርሃም ኤፋ ዛሬ የያዘው ዩቲዩብ የጋሽዬ ተብሎ የተከፈተ ዩቲዩብ ነበር ለኤፋ ተሰጠውና ኤፋ ከተማ ይዞት መጣ እንጂ የሱን ስም ማለት ነው ግን አሁን ለምሳሌ አንቺ እንደ ቤተሰብሽ ሶሻል ሚዲያ ተጠቃሚ ከሆነ ከአንቺ ጋር አብረው ከተቀላቀሉ አንቺ የምትሰሪው ስራ መጥፎ ስራ ለትውልድ የማይጠቅም ሃይማኖትሽን ሰፈርሽን ቤተሰብሽን የሚያሰድብ ስራ ከሆነ እርግጠኛ ነኝ አባትሽ አይቶ ዝም አይለው ገባሽ አባትሽ መጥቶ ቤተሰብሽን እያሰደብሽ ነው ሃይማኖትሽን እያሰደብሽ ነው ስራ ቀይሪ ስርዓትሽን ያህጂ በዚህ አላሳደብኩሽም በዚህ አልኖርሽም ገባሽ ዩቲዩብ አላኖረሽም አሁን ላይ ቢዝነስ ብለሽ ገንዘብ ብለሽ ሰው ፊት ቀርበሻል ይሄ ስራሽ ግን ትክክል አይደለም ብዙዎችን አስቆጥቷል ብዙዎችን አስለቅሷል ብሎ አባትሽ ካልተቆጣሽ እንግዲያውስ ጥፋተኛው አንቺ ሳትሆኚ አባትሽም ጭምር ነው ማለት ነው ስለዚህ ማስተካከል ያለበት አባት ልጁን ካላስተካከለ ሚዲያ ላይ ያለ ሰው አይደለም የዛን ሰው ልጅ የሚያስተካክለው ሚዲያ ላይ እስከወጣ ድረስ ሚዲያ ላይ ስትወጪ ለመሰደብና ለመደነቅ ነው ወይ ለመወቀስ ነው ወይ ለመደነቅ ነው ሁሌ ሰው ያደንቀኛል ብለሽ አትጠብቂም ሁሌ ሰው ይሰድበኛል ብለሽ አትጠብቂም ሁለቱን ይዘሽ ነው የምትቀርቢው እስከመጣ ድረስ ሚዲያ ላይ ሲጋቡ ሽማግሌ ሆኖ እስከ ሄደ ድረስ የፈለገ ነገር ቢጣላ እግርና እግርም ይጋጫል ባልና ሚስት እኮ ረጅም ዓመት ተለያይተው እሷም ሌላ ህይወት ጀምራ እሱም ሌላ ህይወት ጀምሮ ታረቁ ተብለው ያልተለመነ ያልገባባቸው ቄስ ሞሎክስ ያልነበረም ተለያዩ አይሆንም በፍጹም ብለው ትልቅ ሚዲያ ላይ ቀርበው ራሱ በፍጹም እኔና እሱ አንድ ማንሆንበት እኔና እሱ አንድ ማንሆንበት የራሳችን ነገር አለ ብለው ያሉ ሰዎች ዞረው ታርቀው ድጋሚ አንድ ልጅ ሌላ ወልደዋል ገባሽ ለምንድን ነው ይሄንን ማሰብ የማይችሉት በቃ ሰው ሆኖ እኮ የማያጠፋ የለም ሰው ሆኖ የማይሳሳት የለም የተጋደለም ይቅር ይባባላል እንኳን አይደለም በሰላሙ የተለያየ ሰው ማለት ነፍስ የተጠፋፋ እንኳን ይቅር ይባባላል ሰላም ይፈጠር አይደል ለምን ያንን ማሰብ አቃታቸው ሲጣሉ ለምን ታይ በቃ በሰዓቱ እሷም እኮ ወዳለም ፍቺ የጠየቀችው አይደል
አንቺ ብትሆኚ በትዳርሽ ላይ ባልሽ እንደዛ ነፍሰ ጡር ሆነሽ እንደዛ መከራ እየበላሽ እያለቀሽ እንደዛ እያለቀሽ ባልሽ ቦታ ሳይሰጠው ላንቺ ሆድሽ ውስጥ ለተሸከምሽው ልጅ ላንቺ ቦታ ሳይሰጥሽ ከተለያዩ ሴቶች ጋር እሱ ሚዲያ ላይ በየሆቴሉ በየዋናው የሚያማግጥ ከሆነ የፍቺ ወረቀት አለም አናቱንም እዛ እንትን ቦታ ላይ ሄደሽ አልመበርቀስሽ ነው። ምክንያቱም በጣም ይዘገንናል። ለልጅሽ ምንድነው የምታስተምሪው? እሷ እኮ አሁን ወዳ አይደለም እስካሁን ድረስ ዲፕ እየሄደች ያለችው ለልጄ ምናልባት ለልጄ ብላን ባትወልድ ኖሮ እግር ብላ ገና ድሮ ራሷን ችላ ትኖር ነበር። ግን ልጇ ነገ አባትነትን ይጠይቃል። አባትየው ለምንድነው እንደ አያት ሆኖ ሚዲያ ላይ እንደምንሰማቸው ብቻ ሳይሆን ከሚዲያ ጀርባ ጠርቶ ለምንድነው አያት ነኝ በቃ ወልደሃል ተዋልደሃል ሰው ነው የማይጋጭልን በሰዓቱ አንተም ጥፋተኛ ነበርክ እነሱም እኮ ለኔም አልሰማ ብሎኛል ብሎ ያለበት ጊዜ ነበር እኮ ጋሽዬ አይደል? አልሰማለኝ እኔንም አይሰማኝም ብሏል። ለምን አይሰማውም? ለምን አባት አይደል የወለደው ያሳደገው አባት አይደል? ዛሬ ገንዘብ ስለያዘ የአባቱን ነገር የማይሰማ ከሆነ ነገ ልጅ አይደለም ብሎ ይክደዋል ማለት ነው። ቲጂዬ እኔ እዚህ ጋር ይቅርታ አድርጊልኝ እህቴ ካቋረጥኩሽ ማለት ነው። እኔ አንድ ነገር ሰው ዲፕ ገብቶ የሚያስታርቅሽ አንድ ትልቅ ሰው መጥቶ ሲያስታርቅሽ ማለት ነው። ዲፕ ተጣልተሽ ተለያይተሽ ሲሆን ነው እኚህ ሰዎች ይሄ አባት ምን እንደሚሰሩ ሚዲያ ላይ የገባው ሰው ነው የተነገረው ሰው ነው። ማሪ እንደዛ ከሆነ ታዲያ አንቺ ሩታዬ ባለፈው የሩታ ታላቅ ወንድም መጥቷል እህትየው መታለች ያቺኛው መተው አዲስ አበባ መጥቶ ቤቷ ገብቶ ሻይ ቡና ብሎ ያኔ አብርሃም ጠርቶ ለምን አላስታረቃቸውም? አንቺ እንደ ቤተሰብ ነው ያየሽው ውዴ። ያም የሩታን ቤተሰብ እኮ ቤተሰብ ነው ትልቅ ሰዎች ናቸው ሽማግሌ የተላከ የተዋወቁ ሰዎች ናቸው። ታዲያ እንደዛ ከሆነ እንደ ሚዲያ ከሆነ እንደማስታረቅ ለምን ገብቶ አብርሃምን አምጪና ቁጭ አርግተሽ አስታርቂ ለምን አላስታረቀም? ያኔ ቢኮዝ እነሱ ያውቃሉ ምን እየተሰራ እንደሆነ። ይሄ ዩቲዩብ የተከፈተው ለጥቅማቸው እየሰሩ ያሉት ገንዘብ እስከሆነ ድረስ ገብቷቸዋል ውዴ። እንጂ እኔ አንድ ሰው እህቱ በዛ መጠን እየተጎዳች እያለቀሰች እያዘነች ትቻት አልሄድም እንደ ቤተሰብ። ግን ቤቷ ገብቶ ቡና አፍልታለ ጠጥቶ በልቶ ምን ተጫውቶ ነው የሄደው። ቢኮዝ ያ በቃ ምንም ነገር የለም ሰላም ነው ማለት ነው። ጀስት ለሚዲያና ለስራና ለጥቅም ነው ውዴ። ይሄን ነው ማሰብ ያለብን። እኔ ጋሼ አይደለም አብርሃም ከሚስቱ ጋር ተለያይቶ የተወለደ ተይና እንዲ ጎረቤት ቢጣላ የሚያልፍ ሰው ነው ብዬ አላስብም። ምክንያቱም በጣም እኔ ሳየው ሩሩ ሰው ነው እግዚአብሔርን። ምክንያቱም እኛ አናውቀው ምናልባት ሚዲያ ላይ የምናውቀው ግን ሩሩ የሆነ ሰው ነው። ፊቱም እንዲህ ነው። ግን አንቺ ልጅሽ ትዳሩን በትኖ እንዲህ ሲሆን ዝም ብሎ አያዩም። ግን ተነግሮታል ይሄ ሰው ዲፕ እንዳይገባ ምን ላይ ቦታ እንደመቆም እንዳለበት። እሺ ይሄው አይሚና ብሩኬ ይሄ ሁሉ ነገር ሲፈጠር ዝም ብሏል ሰውየው። እዛው ቡታጀራን ያሉት አይደል ጸጥ ብሏል። ምክንያቱም ያውቃል ምን እየሰራ እንደሆነ። እሱ የሚታወቅ ከሆነ ደግሞ ዝም ካሉ ያውቃሉ ማለት ነው ያስራ እና ትጂዬ ሁሉም ያውቃል ስራ እንደሆነ ሁሉም ነው የሚያውቀው። ለዛ ነው ሁሉም ዲፕ ገብቶ እንትን የማይለው። እሺ ውዴ እሺ እኔ እናት ከተሳደበች በጣም በሷ ስም ያው ይቅርታ ልሻለኝ። ግን እንደዚህ ዲፕ የማይሆን ስድብ የተሳደበች ወርዳለች መሰለኝ አይመስለኝም። እንደው አንዳንዴ እንዴት ነው ይከነከንሻል አይደለ? እዛ ጋር ወንድሙና ያው እንደ ድራማውም ቢሆን እንደ ድራማውም እኮ የምትሰጪው አስተያየት የራስሽ የሆነ አመለካከት አለሽ። ያንን ድራማውን እንዴት አድርገን እናስታርቀው? ያንን ድራማ በዛ በድራማ ውስጥ እኮ ብዙዎች የሚማሩበት አሉ፣ ብዙዎች ራሳቸውን የሚጠሉበት አሉ። ስለዚህ ብዙዎች የሚማሩበትን ለነሱ ስንል የተጣሉትን በድራማ ውስጥ እናስማማ። ብዙ ድራማዎችን አይተን አልፈናል። ዛሬ ድራማ ስለሌለ በኢትዮጵያ ውስጥ የዛሬ ድራማ የሪል በህይወታቸው ያለን ድራማ ነው እንጂ የሚያቀርቡልን ከዚህ በፊት ብዙ ድራማዎችን በቴሌቪዥን መስኮት አይተናል፣ በተለያዩ ነገሮች ላይ አይተናል። ግን አሁን እያየ ነው ያለ ነው የሚያስተምር ሳይሆን ራስሽን እንድትጠይ የሚያደርግሽ ለህይወትሽ የሚጠቅም ሳይሆን ህይወትሽን የሚጎዳ ራስሽን እንድታከብሪ ሳይሆን ራስሽን እንድትጠይ ራስሽን እንድትሰደቢ በቃ ሁሉ ነገር እንደዛ ነው። ያ ነገር መሆን የለበትም። በድራማ ውስጥም አስታራቂ ድራማ መምጣት አለበት። አስታራቂ አስማሚ መልእክት መምጣት አለበት። ሁሌ ጸብ ብቻ፣ ሁሌ መረገጥ፣ ሁሌ መናቅ፣ ሁሌ ሴት ልጅ መሰደብ። እንደ ሴት ሆነሽ አንቺ ስታስቢው ሴቶኜ ለምንድን ነው በዚህ ልክ በሴትነት እንደዚህ የምረገጠው? እነዚህ ሴቶች ለምንድን ነው ካሉበት የማይወጡት? ምን ሆኖ ነው? ምን ተደርጎባቸው ነው? እህት ይኖርሻል። እህትሽን አስቢያት። ሄዳ ከሆነሽ ጓደኛዋ ጋር ውድድር ውስጥ ስታስገቢያት አንቺን ምረጪ ስታስቢያት ወላድ በድባብቲል ወንድ በሞላበት ሀገር ሴት በሞላችበት ሀገር አንድ ወንድ ላይ አመቱን ሙሉ መመላለስ ወይ ትተው አይተው ወደ ሌላ ርዕስ አጀንዳ አይገቡ
ወይ ሰላም ፈጥረው ወደ ሰላም አይመለሱ። አመቱን ሙሉ በአንድ ርዕስ አመቱን ሙሉ ስንት ሰዎች ተባሉ? አመቱን ሙሉ ይኸው አሁን እኮ ወደ ጸብ ደረጃ እየደረሱ። ትላንትና ኤፍሬም እና ማን ሲደባደቡ ነበር። ዛሬ ደግሞ ማንና ማን ሲደባደቡ አይቻለሁ። የግድ በዚህ ድራማ ውስጥ አንድ ሰው መሞት አለበት ነው? የግድ በዚህ ድራማ ውስጥ አንድ ሰው አካለ ጎዶሎ መሆን አለበት ነው? ድራማውም እኮ ጥያቄ ያስፈልገዋል። አሁን ለምሳሌ ሩታዬ ከትላንት ወዲያ ከእንግዲህ በኋላ ህይወት ይበቃኛል ምናምን ብለው ወስነው ከትላንት ወዲያ ማን ነበር ያቀየች እንጃ መጥቶ እሱ ጋር መጥቶ ልብሶቹን ምናምን ይሰር ከእንግዲህ በኋላ ከሱ ጋር ለኛል ብላ ሶ ፊኒሽ ግን አንቺ ትላንትና እሷም ሩታ በሰራቸው ቪዲዮ ያቺኛው ምት በቤቷ ማን ቤት እንደሆነ ገብቼ ማላያቸው ምክንያቱም ያናደኛል ስራቸው ለዛም አልገባም እና ያቺን ስታለቅስ እህትየው ሮጣ ምናምን ነገር ተናፈሰ ሩታ ከእንግዲህ እንትን አልልም ምናምን ብለሽ ከጨረሽ በኋላ አንቺ ማይክ ይዘሽ ያው በጣውንትሽ በሷ ምክንያት እያለቀሽ እየተሰቃሽ እየተሰደብሽ አንቺ ሳትሆኚ ህፃን የተወለዱ ልጅ ቤተሰብ ሳይቀር በሷ ምክንያት ትዳርሽ ላይፍሽ እየተበጠበጠ ያሽ ማይክ ይዘሽ በሷ ፊት ቪዲዮ ልጭኝ መጣሽ ትላንትና ከዛ ለሷ አዝነሽ ዩሲ አሁን ሩታ ለኤርሜላ አዝና አንቺም እሷም ሴት ናት እንድትጎዳ አልፈልግም እኔ ለሷ አዝን እንደ ሰው ላዝን እችላለሁ ግን እንደ ላይፍ ከሆነ ላያት አልፈልግም አጠገቧ ልቆም የምፈልግ ሴት አይደለችም እንደ ሰው እኔ ካሰብኩ ህይወቴ እንደተበጠበጠ ሴት ካሰብሽ ግን አንቺ አንድ የምትረጂው ነገር እየተቀባበሉ እንደሚሰሩ ይግባንኛ ምክንያቱም ገብቶናል ግን እንዳልገባን ደደብ ይሆን ነው እንጂ ገብቶና ምን እንደሚሆን እኮ እናውቃለን ሚዲያ ላይ ግን አንቺ ያን እኔ የኔን መሞት የኔን መጥፋት የኔን መሰቃየት ለምትፈልግ ሴት እኔ የሷን ለውጥ ፈልጌ ቤቷ ላይ ቻና አልጭንላትም ለምን አልሞትም ለምን የፈለገችው አትሆንም ግን ይሄ ስራቸው ነው ዩሲ አሁን እየተቀያየረ አሁን ዛሬ ምናልባት ኤርሜላ በአብርሃም ቤት ልትጭን ትመጣለች አታውቂም ማይክ ይዛ ለአብርሃም ቤት ጭንለት ትመጣለች ከዛ ደግሞ ኤፍሬም ደግሞ በቡዝዬ ቤት ዛሬ እሱን ቀጣይ ሊጭንላት ይመጣል አታውቂም ዩሲ እነሱ እየተቀያየሩ ይሳብ ነው የሚሰሩ እኛ ግጅል ነን እነሱ አራዳ ናቸው እኛ ፋራን ምንም አናውቅም ግን ይግባን ምክንያቱም በእነሱ ምክንያት ክፉ ደቅ ምናምን አንነጋገር እኔ ቅድም ኢሞሽናል የሆንኩት ጌታ ልጅቷ ምናልባት ስለተናደደችውን አላውቅም ግን እኔ ምክንያቱም አባት ነው እኔ በማውጣው ምላሴ እነሱ ሳይሆን እኔ ነኝ የምቀጣበት እኔ ነኝ ሰው እቺ ምን አይነት ናት ብሎ ለኔ መጥፎ እይታ የሚሰጠኝ እንጂ እነሱ እኮ ቼክም አያረጉንም እያዩ ምናልባት ስክሮል አድርጎ ሊስቁብን ይችላሉ አታውቂም ይሄን ምክንያቱም እነሱ ደቂቃ ቪዲዮ ለቀውልን ከዛ በኋላ እንደፈለጉ ነው የሚሆኑት እኛ ለምን ለራሳችን አንሆንም እኔ አንቺን ባሳድግ ያንቺን ቻናል አምጥቼ የእህቴ ቻናል ነው ባሽከረክረው ቲክቶክ ላይ ያንቺን አካውንት አምጥቼ እሷን ኮሚሽን እንትን አድርጉላት ሰብስክራይብ አድርጉልኝ ፎሎ አድርጓት ብል አንድ እህቴን ጠቀምኳት ማለት ነው ምክንያቱም የስደት እህቴ ናት የተለያየ ሰው እንደዛ ራስ በራሳችን ብንጠቃቀምስ ግን ሰው ይሄ ያወቀ ዘሎ እናት ጋር ዘሎ አባት ጋር ኢትሶኬ እኔ ይሰደቡ ችግር የለብኝም እኮ አንደኛውን ወጥቷል ዛሬ አይደለም መሰለኝ የጀመሩት ግን አንዳንዴስ እንኳን በታችሁ ሰው ተብያደረጋችሁ ከቱን የማየት አለብኝ እኔ እዚህ የመጣሁት ለእንትና ጠበቃ ሰው ለራሴ ራሱ ጥብቅና የራሱ አጨረስኩ ምክንያቱም ጎንበስ ብዬ የምታዘዝ ሰው ነኝ እና ትጂ ይቀርታ በጨቁብሽ ቅድም የተሰማችሁን ሐሳባችሁን እየገባችሁ ሙሉ ጊዜ ለኛ የሚመርቅ ሰው ነው የተሰማችሁን እየገባችሁ ሐሳባችሁን መስጠት ትችላላችሁ እንደ እናትም እንደ ሴት ድራማ ማለት ትጂ በጣም የሚያስጠላ ያላገቡ እህቶቻችን ትዳር እንዲጠሉ ትዳር እንደዚህ ነው ወይ እንዲሉ ነው እያረጉ ያሉት ኖ ትዳር እንደዛ አይደለም እነሱ እንደሚኖሩት አይደለም እኛ እየኖረን ያለነው እግዚአብሔር ይመስገን ወልደን ተከባብረን ነው የምንኖረው ግን የሌለ በቃ አንድ ሴት ስለወለደች ምታንስ የሆነ ሌላ ፈላጊ እንደሌላት ነው ሩታ እዚህ ጋር እያሳየች ያለችው ሄርሜላ ደግሞ ቆንጆ ናት ወጣት ናት ግን የሆነ ከአንድ ከአብርሃም የሚፈልጋት ሰው እንደሌለ ነገር በቃ አንድ ቡታጅራ ላይ ከአብርሃም ውጭ ወንድ የለም እንደተባለ ነገር ነው በጣም ነው የሚያሳዝነው ብታይ በበኩሌ በጣም ለሩታ አዝንላታለሁ እወዳታለሁ ሄርሜላ እህቴ ናት ምንም አላረገችኝም ያው የሰው ህይወት ግን በጥብጣለች አብርሃም ደግሞ ስትሄጂ እንደ አንድ ወንድም እንዳለው የወንድ ልጅ እናት እንደሆንኩ አርጌ ሲሄድ ማለት ትጂዬ በፍጹም የሴት ልጅ እንባ ሩታ ከትላንት ወዲያ ብላለች ምግቡ ነው ወይ ብላለች በጣም ያስጠላል እህት ያለው እናት ያለው ወንድ ልጅ እንደዚህ ያደርግ ሴት ልጅ ደግሞ እቃ አይደለች የምትመረጠው ትዳር ደግሞ በምርጫ አይደለም እግዚአብሔር መርጦና ፈቅዶ የሰጠሽን ህይወት ነው እንጂ የምትኖሪው አንቺ መርጠሽው የትኛውንም ህይወት ልትኖሪያቺ
ፈጣሪ በሰጠን ነው የምንኖረው። ትዳር ደግሞ የተከበረ ነገር ነው። አሁን ሚዲያ ላይ በጣም ነው እነሱ እያረከሱት ያሉት። ትጂዬ እግዚአብሔር በሚያውቀው ማለት የጓደኛዬ ህይወት በጣም ተበላሽቷል። በእነሱ የተነሳ በጣም ተበላሽቷል። ነፍሰ ጡር ናት። ይሄን ሚዲያ እሷን ባለቤቷም ይከታተላሉ እና ባለቤቷ ማለት የሌለ ይሄው ምን ችግር አለ? አንድ የወለደ ወንድ እኮ እዚህም እዛም ማስተዳደር ይቻላል። ምን ብላ አንድ ሴት ነው እንዴ አንድ ወንድ የተገረዘው ብሎ ሚስቱን እስከሚናገር ደርሷል። በእነሱ ድራማ ማለት ቲጂ ለምን ይሄ እንዲህ ይሆናል? ትውልዳችንን እየተበላሸ ነው ያለው። ልጆቻችንን እንዴት ነው እያሳደግን የምንሄደው? ዛሬ 10 ዓመት ልጅ ስልክ ይይዛል። ዛሬ ህፃናት እንዳለ ዋይፋይ ላይ ነው የምታገኛቸው። ምንድን ነው እያስተማሩ ያሉት ትውልዱ? መጀመሪያ ላይ ኦኬ ጥሩ ነበሩ። አሁን ግን የመጨረሻ የሚያስጠላ ያላገቡ እህቶቻችን በስደት ያሉ የትዳር ሀሳብ ያላቸው እህቶቻችንን ጭራሽ እንዳያስቡት ነው እያረጉ ያሉት። እኛ ግን እየኖርን ያለ ነው አይደለም። ትዳር እንደዛ አይደለም። ትዳር እግዚአብሔር የባረከው ነገር ነው። ተከባብረሽ ነው የምትኖሪበት። ልጆቻችንን በስነ ምግባር ነው ማሳደግ ያለብን። እናት አባት ለሚሰደበው ነገር ደግሞ አንድ እህቴ እዚህ ጋር በጣም ተናዳ ስታወራ ሰምቻታለሁ። እኛ በምንሄደው መንገድ ነው ወላጆቻችን የምናሰድባቸው። ይሄ ሰው ምን አይነት ቤተሰብ ነው ያሳደገው ነው የምንባለው። በጣም ነው እኛ የምናደርገው ነገር። እኔ ዛሬ የማደርገው ነገር ከቤተሰብ አልፎ ልጄን ያሰድባል። ከቤተሰብ አልፎ ዘር ማንዘር የሚያሰድብ ነገር ነው ይሄ የእነሱ የሚያደርጉት ነገር። እንኳን አንድ አባት አንድ እናት ይቅርና ሙሉ ኢትዮጵያዊነታችንን እያሰድበን ያለው። ይሄን ነገር አስተርጉም ቢሰሙ ውጭ አካላቶችም ሊኖሩ ይችላሉ። ምን አይነት ነገር ነው? እህቶቻችን እኔም አሁን ስደት ላይ ያለሁት በጣም ተሰብስበን ነበር። አንድ ሰሞን እያየን የነበረው በጣም ሰዓቱን ተቆጣጥረን ከምንበላው ከምንጠጣው ሰዓት በላይ ነው እየተቆጣጠረን እነሱን እያየን የነበረው። ግን ኖ እኔ ህይወቱን አውቀዋለሁ። አብዛኛው ጓደኞች ያጠገብ ያሉት አያውቁትም። የትዳር ዓለም ላይ አይደሉም ያሉት። እኔን እየጠየቁኝ ነው ትዳር እንደዚህ ነው እንዴ? እኔ ባገባ የኔ ህይወት ነገር እንደዚህ ነው እንዴ የሚሆነው? ኖ እንደዚህ አይደለም። ይሄ ለብራቸው ነው። ድራማም ደግሞ ቢሆን ቲጂዬ በጣም ነው የሚያስጠላው። እንዲህ አይነት ድራማ አያስፈልገንም። እነሱ እኮ እንደ እውነት ነው እየሰሩት ያሉት። ሩታ ስታለቅስ ካየሽ እውነት ነው። ሄርሜላ ስታለቅስ ካየሽ እውነት ነው። ማ ድራማ ነው ይላል። የኢትዮጵያ ድራማ እኮ አይተነው ልክ መጨረሻ ላይ አልናደል ደስ በሚል ሁኔታ አልቆ ውሸት መሆኑን ያኔ ትለየዋለሽ። የእነሱ እኮ ከየትኛውም ዓለም የተለየ ድራማ ሆነብን። ቲጂ በጣም ነው እኔ ግራ የገባኝ። ለራሴ ራሱ ጥያቄ ሆኖብኛል። እኔ ምንም ነገር እነሱ ከሚሰሩት ነገር ያየሁት ነገር የለም። አንድ ሴት ልጅ ደግሞ መውለድ ማለት መከበር ማለት ነው። የሆነ እናቶቻችን ለእኛ ያዩትን ማየት ማለት ነው። ክብር ነው እኮ መውለድ። ምንም የሚያስለቅስ ጎዳና የሚያስወጣ ምርጫ ላይ የሚያቆም ነገር አይደለም በፍጹም። እግዚአብሔር የምትኖርበትን ምክንያት ነው ለሩታ እየሰጣት ያለው የበለጠ እንድትኖር መኖርን እንድትጓጓ ነው እያደረጋት ያለው ሉሌ እንጂ የበታችነት። እኔ ደግሞ የማታው ቪዲዮ ማለት ቲክቶክ ላይ ነው ተቆርጦ ቲጂ ያየሁት። በጣም ነው የተናደድኩት። የሆነ አላደር ራሷን አቁማ ያ የልጇን አባት ምረጥ። ከአንድ ሴት አይጠበቅም። ከአንድ ከወለደች ሴት አይጠበቅም። መጉዳት የለብንም። እኔንም መጉዳት የለብንም። ተይው እኔ በህይወቴ ማላደርገው ሩታ እስካሁን የተራመደችውን ህይወት እኔ አልራመደውም። ግን የሆነ እንደወለደ ሰው ቆሜ ሳስበው ግን ራሴን ከአንድ ትዳሬን ህይወቴን ከበጠበጠ ሴት ጋር አብሬ ቆሜ ከኔ ከእሷ ምረጥ። በፍጹም ይሄ የሩታ ማታ በጣም ስህተት ነው የሰራችው። ከትላንት ወዲያውን ጥሩ ነበር የተናገረችው። ዴቫና ቆማ የተናገረችው ነገር በጣም ተደስቼ ነበረ። ግን ማታ የመጣችሁበት መንገድ ቲጂዬ በጣም ነው የሚያስጠላው። እኔ ብዙ ጊዜ አሁን የአንቺ ቤትን አዳምጣለሁ፣ ገብቼ አላውቅም። ዛሬ ገና ነው የገባሁት እና የሆነ የማታው ቪዲዮ ስለተሰማኝ መውለድ ማለት አያሳንሰንም፣ እንደውም ያከብረናል። በአሁኑ ሰዓት የወለደች ሴት ናት የምትከበረው። በጣም የሆነ እናትነትን እኮ አየ ነው መራራት ምን እንደሆነ መከራን ሁሉ የእናቶቻችንን መከራ አየ ነው። አሁን ለእኛ የምንከበርበት ነው እንጂ ስለወለድን ዝቅተኛ ሰው ልጅ ዝቅ አድርጎ ያስበኛል ማለት የለም። ሩታውን እዚህ ጋር ለእህቶቻችን እያስተማረች ያለችው እሱን ነው። ስለወለድን አንፈለግም የሚል ድራማ ነው እሷ እያሳየች ያለችው። በፍጹም እንደውም ጀግና ናት እሷ። እግዚአብሔር የምትኖርበት ምክንያት ሰጥቷታል። እንደገና ደግሞ ከሄርሜላ ሩታ እንደውም ሰሞኑ ከሆነ ጊዜ በኋላ ማተማን ፈታለች። ሄርሜላ ማተም አስራ ነው ስለ ማተማችን እያረከሱ ያሉት። ቡዜ ሃይማኖቱ አይደለም ብዙ ቲክቶክ ላይ አይቻለሁ።
ግን ቢያንስ እንኳን ይሄን ነገር ሲሰሩ ቢያንስ ማህተሙን እንኳን ቢያውልቁት። ለምን እምነቱ የገባቸው አይመስለኝም። ሃይማኖታችን ገብቷቸው አይደለም። ፕሮቴስታንቶች አንዳንድ ጊዜ ይሳደባሉ፣ ግን እኛው ራሳችንን የስድብ መንገድ የምንሰጣቸው እኛው ራሳችንን እያስናቅን እያሰድበን ያለ ነው። በቃ ሃይማኖት ያልነካ የዓለማዊ ነገር ነው እየሰሩ ያሉት። በዓለማዊ መንገዳቸው መሄድ ቤተክርስቲያናችንን ሳያስነኳት የትኛውንም እምነት ሳይነኩበት ቢሄዱ እህቶቻችንንም ይመልሳሉ። ብዙ እህቶች አሁን እዚህ ጋር በሃይማኖት የሚከራከሩ እህቶች አሉ ስለማህተሙ። አንዳንዱ ወርቅ ነው ይላል፣ አንዳንዱ ወርቅም ይሁን አይሁን ማህተሟ ላይ መስቀል አለች። እዛች ወርቅ ላይ መስቀል አለች። መስቀላችን ለኛ ክብራችን ነው፣ መዳኛችን ነው፣ ቤዛችን ነው። እነሱ ግን እዚህ ጋር አንደኛ አሁን እሱን ርዕስ እያስጠፉት መጥተዋል፣ እየቀየሩት ማለት ነው። መጨረሻውን ሳናቅ ሌላ ርዕስ ሰጡን እኮ። አዎ እንደገና ደግሞ ቲጂዬ አንድ ነገር ከታዘብኩን ነገር ከነሱ ድራማ ማለት ያላገቡ እህቶች አሁን እዚህ መሀሎች አሁን የጉዜን እያዩ ማለት እግዚአብሔርን እኔም ባገባ ነገ እህቱ እንዲህ ነው እንደምታደርገኝ ወንድሙ እንዲህ ነው እንደሚሆንብኝ እያሉ ነው አንዳንድ እህቶቻችን። ለምን አስፈለገን? ይሄ እየሄዱ ያሉበት መንገድ ቲጂዬ በጣም ያስጠላል። ሁሉንም ቴንኪው የኔ እናት። ሁሉንም ስትፈትሺ በቤተሰብም በኩል ስትሄጂ፣ በትዳሩም በኩል ስትሄጂ፣ በሃይማኖቱም ስትሄጂ፣ በሁሉም ነገር ስትሄጂ እያንዳንዳቸው ላይ መልስ ያስፈልጋቸዋል። ለእያንዳንዳቸው ለሚሰሩት በየቀኑ ለሚያሰሩት ጥያቄዎቻቸው መልስ ይፈልጋል። እነሱ በየጊዜው አዳዲስ ጥያቄ በነገራችን ላይ እኛ ዛሬ የምንሰራውን ቪዲዮ እኛ ዛሬ የምንነጋገርበትን ርዕስ ነገ እነሱ በዩቲዩበሮቻቸው ላይ ይጭኑታል። እኛ ነን አጀንዳ የምንሰጣቸው። ከዛን የኛን